ዛሬ 100 ፍሬ ስቶቭ በሁለት ቀን ውስጥ አመረትኩት ማለት ነው። ከመኝ ሰለቸኝ ሳልል 24 ሰዓት ዋጋ በመክፈል ሁለት ሆነን ብቻ ሰርተን ጨርሰናል። የስራ ሂደቱ እንዴት እንደነበረና ታርገ ይህን ደግሞ እንዲሰራ ሊጨርስ እንዲሻልኩት በዚህ ቪዲዮ በደንብ አድርጌ አብራርቼ እነግራችኋለሁ። ከዛ በፊት የትም ሀገር፣ የትም ክፍለ ሀገር፣ የትም ከተማ ያላችሁ ሁላችሁ አዳዲስ ስቶቮች፣ አዳዲስ ምርት የምትፈልጉት ከሆነ በዚህ ስልክ መደወል አትርሱ። አድራሻ ያለበትን ቦታ ላይ አስቀምጥላችኋለሁ። ደውላችሁ ጠይቁኝ፣ እነግራችኋለሁ። እናንተ የትም ሁሉ እቃው ታሽጎ እንዲደርስላችሁ አደርግላችኋለሁ። እዚህ ጋር ዲኤስ ስቶቭ እንደምታዩት አሪፍ አስተካክያለሁ። ለየት የሚያደርገው ደግሞ የሽቦ ሬዚስታንስ መጠን በጣም የተመጣጠነ መሆኑ የሽቦ ዋት። ብዙዎቻችሁ ከዚህ ስቶቭና ከዚህ የትኛው ይሻላል ብላችሁም ጠይቃችሁኛል። የትኛው እንደሚሻልም በዚህ ቪዲዮ በደንብ አብራርቼ እነግራችኋለሁ። የሚሻለውን በደንብ እነግራችኋለሁ። ባል ደርሷል። ለባል ስቶቭ ከመግዛታችሁ በፊት ቆም ብላችሁ ብታስቡ የተሻለ ነው። ምክንያቱም ስፔስ ቆጣሪ ምክንያት እያንዳንዱ የምትጠቀሙት ፓወር እያንዳንዱ የምትጠቀሙት የማብራት መጠን ይቆጥርባቸዋል። ስለዚህ ከእናንተ የምትጠብቀው ከመግዛታችሁ በፊት ባለሙያ ማማከርና ባለሙያ ምክር መስማት ነው። ከዛ በኋላ ስቶቭ ብትገዙ ችግሩ የምትከፍሉት ክፍያ በደንብ በጣም እናንተን አናድዳችሁም አበሳጫችሁም። እዚህ ጋር ያለው 100 ፍሬ ስቶቭ እንዴት ሰራ አክሊሉ፣ እንዴት አዘጋጅህ፣ እንዴት ልትሰራ ቻልክ፣ የስራ ሂደቱ እንዴት ነበረ ያላችሁ ሁላችሁም። የስራ ሂደት ትንሽ አድካሚ ነበረ። በእርግጥ ትንሽ ዋጋ አስከፍለኛል። ድካም ነበር፣ መሰላቸት ነበር፣ ለመተው ማሰብ ነበር። ከዚህ በፊት ሳመርት የነበርኩት ደግሞ 1 ፍሬ፣ 2 ፍሬ፣ 3 ፍሬ ነበር እና ስቶር ላይ ሾፕ ላይ 1-2 ፍሬ እያስቀመጥኩ መሸጥ ነበር። አሁን ግን እንደዛ አይደለም። 100 ፍሬ 200-300 ፍሬ እያመረትኩ በአሪፍ ብሬከር፣ በአሪፍ ሬዚስታንስ፣ በአሪፍ ኮኔክተር አሪፍ አድርጌ እያመረትኩ ለነጋዴዎች ማቅረብና ማሰራጨት ሆነ ስራዬ እና የኔ ሁሉ ጊዜ ትጋት የተሻለና አሪፍ ነገር መስራት እና ገበያ ማቅረብ፣ የራሴ ፍላጎት ብቻ ሳይሆን ማስቀደም የሰው ፍላጎት እና የሰው ጥቅም መረዳት። እዚህ ጋር እንደምታያቸው እነዚህ ስቶቮች በጋልቫናይት በራሳችን አገር ምርት የተሰሩ ናቸው። እያቸው እስቲ ተመልከቱት ለትንሽ ደቂቃ። እንግዲህ እንዳያችሁት ነው። ምርቱ ካለቀ በኋላ ሲደረድረው ነበር። እንደዚህ ሾፕ ትንሽ ጠባብ ናት። ስቶር ሞልቶ ነበር። ስቶር ሞልቶ ሾፕ አመጣውና ሾፕ ላይ ሲደረድረው ነበረ። ተመልከቱት እስቲ። እሱ ከታች ሆኖ የሰጠኝ እኔ ከላይ ሆኜ እየተቀበልኩ እንደዚህ ሲደረድር ቦታውም አልተመቸም። በሶስተኛው ቀን ደግሞ እንደዚህ ቁጭ ብለን ከሾፕ ያወጣን ሱቅ ላይ በር ላይ ማምረት ጀመረን። ተመልከቱት። ከዛ በኋላ የማምረቻ ሂደት ካለቀ በኋላ በደንብ አድርገን ኮኔክተር፣ ሬዚስታንስ፣ ሻክላ አሪፍ አድርገን ስናስራው ስንሰራ ቆይተናል። በስተመጨረሻ ደግሞ ይሄ ከላይ በኩል ያለው ጉልቻ ቀለም በአንትረስት ካልተቀባ ዝገቱ ስለሚበላ ብረቱ ቶሎ ስለሚበላ፣ እቺ ብረት ከሌለች ደግሞ ድስቱ ሬዚስታንሱ የነካ ንዝረት ስለሚኖረው ብረቱ እንዳይዝግ ቶሎ እንዳይዝግ መቀባት ይኖርበታል። ግዴታ መቀባት አለብኝ። እሱ የሚቀባበት ሂደት ደግሞ ተመልከቱት። ይችላል የ50 ፍሬ ባለ 2 ስቶቭ 100 ፍሬ ጉልቻና የ50 ፍሬ ባለ 1 ስቶቭ 50 ፍሬ ጉልቻ ቀብቻቸው ጨርሼ ሁሉም ላይ ሻግለው ላይ አደረኩት። ያ ሂደት ካለቀ በኋላ ደግሞ ሁለቱ አንድ ላይ መደራረብ ነው። ስቶቭ ሁለቱ አንድ ላይ ይሰካካል። የሚሰካካሉ ሲወጣም ሲጫን ተጭኖ ሲሄድ እንዳይጎዳ ነው እንደዛ የማደርገው። በፍሬ የሚጫን ከሆነ መጨማደድ መጎዳት ምናምን ነገር አለው። እንደዛ አይነት ክስተት እንዳይኖረው ከማኪና ሲያወርዱም ደግሞ እንዳይበላሽ በዛ ሂደት መገጣጠም ይኖርብኛል። እንደዚህ እየገጣጠምኩ ከዛም በኋላ ደግሞ በካርቶን ላይ ተደርጎ ነው የሚሄደው። ያለ ካርቶን ዝም ብዬ የማስረው ከሆነ ማኪና ላይ አሁንም ይጎዳል። ሲያወርዱም ደግሞ እንደዛው ሻክላ መሰበር ነገር አለ። ስለዚህ ሰፍቲ ግዴታ ካርቶን ያስፈልጋል። ካርቶን ላይ የማደርግበት ሂደት እዚህ ጋር እንደምታዩት ይሄን ይመስላል። እስቲ ለአንድ ደቂቃ ተመልከቱት። በካርቶን ላይ የማደርግበት ሂደት ይሄን ይመስላል። እስቲ ለ3 ሰከንድ ተመልከቱት። እንዳያችሁት ነው። እንደዚህ አድርጌ ካርቶን ላይ አደረኩት። መጨረሻ ላይ እንደዚህ በደንብ አድርጌ
ካርቶንም አሰርኩት ማለት ነው። 50 ስቶቭን እንግዲህ 100 ፍሬ 50 ባለ 1 እና 50 ባለ 2 በዚህ መንገድ ሰርቼ ጨርሻለሁ። በዚህ ያደረገው በካርቶን አሰርኩት። እነዚህ የተለያዩ ክፍለ ሀገር ነው የሚሄዱት። ወደ ደረጃዋ፣ ወደ መቀለ፣ ወደ ሆሳና፣ ወደ ድላ፣ ወደ ይርጋለም፣ ወደ አርባ ምንጭ፣ ወደ ወላይታ እነዚህ ሀገራትን በተደጋጋሚ እልካለሁ። እዛ ቦታ ያላችሁ ደውሉ፣ አናገሩ። ብዙ ጊዜ ስለምልክላቸውም ጭምር የሚወስዱም አሉ። እስካሁን ድረስ እኔን አክሊል የማታውቁት ደውላችሁ መጠየቅና ማዘዝ ትችላላችሁ። አሪፍ ነገር፣ ጥሩ እቃ፣ ጥሩ ማቴሪያል በማምረት ለእናንተ አደርስላችኋለሁ። የራሴን ፍላጎት አይደለም አስቀድመው የእናንተን ፍላጎት ጥሩ ነገር መስራት፣ አሪፍ ነገር መስራት። እናንተም ደግሞ ወስዳችሁ ለሰው ተደራሽነት ስታደርጉ ያው የወሰደው ሰው የተጠቀመው ሰው በእቃው እንዲደሰትና እናንተ ጋር ድጋሚ መጣው እንዲገዛ መጥቶ ደግሞ የሚያስፈልገው ማቴሪያል ከእናንተ እንዲያገኝ ከነ ሙሉ ዋስትና ጋር ነው የምልክላችሁ። እዚህ ጋር ባለው ስልክ መደወል አትንሱ። እኔ የማመርተው የምሰራው በስራ ቦታ ያለው ስቶቭ ማብረት ብቻ አይደለም፣ ምጣድም ልክ እንደዚህ ማለት ነው። እዚህ ጋር እንደምታዩት ለሶስት ሰከንድ እስቲ ተመልከቱት። የጣሊያኑ ምጣድ እንዴት አድርገው እንዳዘጋጀሁት እዚች ጋር እንጂ ይህ ስቶር ካለ ትንሽዬ ውጪ ያወጣሁት የጣሊያኑ ምጣድ ቦዲ ነው። እዚህ ጋር እንደምታዩት እንደዚህ በማምረት እንግዲህ ሙሉ በሙሉ ያለቀ ነው። ሬንሳይዝ ሻክላ ሁሉ ነገር የተገጠመ ነው። ካልከም በግሎሪስ ነው የተሰራው። ለተሰራ በኦሪጂናል ማቴሪያል ነው የሚሰራው። ባለሙያ የሆናችሁ ሁላችሁም ታውቁታላችሁ። እዚህ ጋር በግሎሪስ ካልከም የተመሰረተው ተመልከቱ። እንግዲህ እዚህ ጋር ፓወር ኬብል እንደምታዩት ነው። ሬንሳይዝ ማለት ካልከም እንደምታዩት ነው። ሰዎች ጨርሻለሁ። ቀጥሎ ደግሞ ለአሞራ ምጣድ እንዴት ነው ካላችሁት በላሞራ ምጣድም በአልሙኒየም በሁሉም ሰርቻለሁ። ከፈለጋችሁ ደግሞ በሳጥንም በእግርም በሁሉም ነው እኔ ጋር ያለ። ከማምረት እስከ መስራት እስከ መላክ ሂደቱ ሙሉ በሙሉ እንዳያችሁት ነው። አክሊሉ ላይ እስካሁን ድረስ ከእናንተ ጋር ነበርኩ። ዩቲዩብ ቻናል አዲስ ካልሆናችሁ ዩቲዩብ ቻናል ሳብስክራይብ አድርጉት። አዳዲስ ቪዲዮ ስለቅ ቶሎ እንዲደርስላችሁ ደወል ምልክቷን መጫን አትርሱ። እስካሁን ድረስ ጊዜ ስታችሁ ከኔ ጋር ስለሆናችሁ አመሰግናለሁ። መልካም ጊዜ። በቀጣይ ቪዲዮ እንገናኝ። ቻው ቻው።